የትዳር አጋር ስትፈልጉ ከባባዱን ጥያቄ አሁኑኑ ጠይቁ። ከኒካ በኋላ ሳይሆን። ፍቅር ለአንድ ነገር ተስፋ ይሰጠናል። ትዳር ግን ግልጽነትን ይፈልጋል። መጠየቅ ያለባችሁን ጥያቄ አሁን ከተዋችሁ በኋላ እነዚህ ደስ የሚሆኑ ጥያቄዎች ጭቅጭቅ ይፈጥራል። ከትዳር በፊት እነዚህን ጥያቄ መጠየቅ አቮይድ እናደርጋለን። ከትዳር አጋራችን የምንጠብቀውን ነገራቶች፣ ኤክስፔክቴሽኖች፣ አንድ አለመግባባትን የመፍታት አቅም፣ ፋይናንሻል ኢሹዎች፣ የቤተሰብ ኢንቮልቭመንት እና ያ ሰው ምን አይነት ኢሞሽናል ኒድ እንደሚያስፈልገው። እነዚህን የማንጠይቃቸው ደግሞ ብቸኛው ሰበብ አሁን ያለውን ቫይብ ላለማበላሸት። ለዚህም ነው ሶስተኛው ሰው ሁልጊዜ የሚያስፈልገን። ለምን? አንደኛ ግራውንድድ የሆነ ንግግር እንድታወሩ ይጠቅማቸዋል። ንግግር ውስጥ ስሜት ሲገባ አይናችን ማየት ያቆማል። ላቭ ኢዝ ብላይንድ አይደል የሚባለው? በፊት እኮ እንዲህ አልነበረም፣ አሁን ግን ተቀይሯል የምንለው ማየት ያለብን ነገራቶች፣ መመልከትና ማወቅ ያለብንን ቦታዎች ስለዘለልን ነው። ምክንያቱም ስሜት አይናችንን ይገርዳል። እስልምና ደግሞ ትዳራችንን በስሜት ብቻ እንድንገነባው አይፈልግም። በግልጽነት አማናን በማወቅ እና ቀድሞ ነገራቶችን መሬት ላይ አውርዶ መመልከት። ትክክለኛው ሰው ደግሞ ከግልጽነት አይሸሽም። እንደውም በግልጽ ነገራቶችን ለማወቅ በመሞከርሽ ያከብሩሻል።